ይከብዳል። ፈጣሪንም እንዲህ ነው ብሎ በሆኑ ቃላቶች ደግሞ ሰብስቦ መናገርም በጣም ይከብዳል። ግን ሁለቱ ለየብቻቸው ዲፋይን ለማድረግ የሚከብዱን ቃላቶች አብረው ሲጣመሩ ሴንስ ይሰጣሉ። አሁን ፍቅር ምንድን ነው ተብሎ ለተጠየቀ ሰው ፍቅርማ እግዚአብሔር ነው ሲል አዎ እውነት እኮ ነው ይላል ሰው። ግን ሌላ ነገር ብንጨምርለት ፍቅር ማለት እኮ እንዲህ ነው እንደዛ ነው እንደዚህ ነው ምናምን ብንለው ግን የምናጎለው በጣም ብዙ ነገር አለ። ወደድከኝ የምትወደኝ ከሆነ ብለን ከዛ ተግባር እናስቀጥላለን። ለምን አክሽን የሌለው ፍቅር እንዴትስ ሊታወቅ ይችላል? ብዙ ሪሌሽንሺፖች ላይ ራሱ እኮ በጣም ከባድ የሚያደርገው ምን እንደሆነ ታውቂያለሽ? አወዳታለሁ እኮ እወደዋለሁ እኮ ይላል። የመጀመሪያው እሱ ነው። ሰው ራሱን መውደድ አለበት። ፈጣሪ ስለፈጠረው ስለሚያኖረው ለሁሉም ነገር ገዢ አድርጎ ስላስቀመጠው። በጣም ነው የሚገርምሽ የኛ ቤተክርስቲያናችን በአጽንኦት ከምትናገራቸው ነገሮች መካከል ሰው ያለበትን እግዚአብሔር የወደደውን ልክ እንድንረዳው ስታደርገን አሁን እኛ እንዴት ነው ለዚች ዓለም ገዢ ሆን በጣም ኃያላን የሆኑትና እኛ እንኳን የምንፈራና የምንደነግጣቸው ገዢዎች እንድንሆን አድርጎናል ይላል ቅዱስ ባስልዮስ። እና ይሄ እግዚአብሔር ፍቅር መገለጫ ነው። የሰው ብቻ ራሱን ሊወድበት የሚችልባቸው ምክንያቶች እነዚህ ብለን ልንጠቅስ እንችላለን። ይቅርታ ማለት ብቻ የምትል ቃላቶች መሀል ላይ ካስገባንባቸው ችግር ያመጣሉ። ምክንያቱም ሌሎችም መገለጫ ነገሮች አሉት ፍቅር። የመጀመሪያው ፍቅር በጣም ከባድ ነገር ነው ዲፋይን ለማድረግ። እኛ ራሱ ፍቅር ምንድን ነው ተብለን ብንጠየቅ ምናልባት ልንመልሰው የምንችለውና መልሱም ልክ ነው የምንለው በቃ እግዚአብሔር ነው ብለን። ለምን ፍቅርን ዲፋይን ለማድረግ ይከብዳል። ፈጣሪንም እንዲህ ነው ብሎ በሆኑ ቃላቶች ደግሞ ሰብስቦ መናገርም በጣም ይከብዳል። ግን ሁለቱ ለየብቻቸው ዲፋይን ለማድረግ የሚከብዱን ቃላቶች አብረው ሲጣመሩ ሴንስ ይሰጣሉ። አሁን ፍቅር ምንድን ነው ተብሎ ለተጠየቀ ሰው ፍቅርማ እግዚአብሔር ነው ሲል አዎ እውነት እኮ ነው ይላል ሰው። ግን ሌላ ነገር ብንጨምርለት ፍቅር ማለት እኮ እንዲህ ነው እንደዛ ነው እንደዚህ ነው ምናምን ብንለው ግን የምናጎለው በጣም ብዙ ነገር አለ። አንደኛው እሱ ነው። ሁለተኛው ፍቅርን በአትሪቢዩቶቹ ደግሞ ሰዎች ዲፋይን የሚያደርጉትም አሉ። አሁን በተለይ ቀደም ያልሽውን የቆሮንቶስ መልእክትን ጸሐፊው ቅዱስ ጳውሎስ ያስተማረበት በነገራችን ላይ ራሱ እኮ ምክንያት አለ። መጽሐፍ ቅዱስ ከዳር እስከ ዳር እኮ የፍቅር መጽሐፍ ነው። ፍቅር እንደ አዲስ የሚሰበክበት ወር ሌላ ነገር ሆኖ የሚገለጽበት ሁኔታ የሚኖርበት ድል በጣም ጠባብ የተለመደና የሚታወቅ ነገር። ቆሮንቶስ ግሪክ ውስጥ የምትገኝ ከተማ ነበረች እና ቅዱስ ጳውሎስ ዞሮ በሚያስተምርባቸው ቦታዎች ላይ መጀመሪያ አስተምሮባቸዋል የሚባሉት ቦታዎች ውስጥ አንዷ ናት። መልእክቶችን ይጽፍላቸው ነበረ ለሕዝቡ። ብዙ ችግር ነበረባቸው። አንደኛው ችግር የነበረባቸው ምን መሰለሽ? በፍቅር ውስጥ ያለ መከፋፈል ችግር ነበረባቸው። በተለይ ደግሞ እሱ የሚያስተምርበትን አምኖ የተቀበለውን የክርስትናን እምነት ሄዶ ሲያስተምር አንዳንዶች ቀድመው የነበሩበትን ሁኔታ ወደ ደግሞ አስተሳሰባቸውን እምነታቸውን ይዘው ኢንቮልቭድ ይሆናሉ ወደዚህ ወደ አዲሱ እምነት። መቀበሉን ይቀበሉታል፣ ግን ያኛው ፍቅር አልወጣላቸው ሙሉ በሙሉ የበፊቱ። አንዳንዶቹ ደግሞ በዚህኛው አዲስ በተማሩት ትምህርት ውስጥ ያለውን ፍቅር ደግሞ በጣም ተገዝተውለትና አምነውት ደግሞ ይኖራሉ። በዛ ውስጥ ያለ ዲቪዥን አለ። ሁለተኛ ደግሞ ይመራላቸዋል፣ ሰው ያስቀምጥላቸዋል። ምን ማለት መሰለሽ? የሆነ ኮሚዩኒቲ ቢውልድ ያደርግና ይሄም ኮሚዩኒቲ አንተ ራን አድርገው እኔ ሌሎች አገልግሎቶችን እስከማድረግ ይልና ይሄዳል ቅዱስ ጳውሎስ። እና በዛ ምክንያት ውስጥ ሰዎቹ በሚመሯቸው ሰዎች ደግሞ ምክንያት መከፋፈል ጀመሩ። አሁንም ፍቅር ነው ዲቫይድ እያደረጋቸው ያለ እና ቅዱስ ጳውሎስ ከዛ በመነሳት ነው ፍቅር እናንተ እንደምታስቡት አይነት ነገር አይደለም። እናንተ ፍቅር ነው ብላችሁ ዲፋይን ያደረጋችሁት ለሆነ ሰው መቆምን፣ የሆነን ሰው ደግሞ ዲስክሪሚኔት ማድረግን፣ አለመተውን። ፍቅር ያስተዋል፣ ፍቅር ዋጋ ያስከፍላል። ግን እንወደዋለን ለምትሉት ደግሞ አሁን አክሰፕት አድርገናል ላላችሁት እውነት ወር ደግሞ ትምህርት የትላንትና ነገሮቻችሁን ደግሞ አይ እሱን እኮ ዊ ላቭ ኢት እያላችሁ ታመጣላችሁ። ሰው ፍቅር ማለት እንደዛ አይደለም።
ፍቅር ማለት ብሎ ያስተምራቸዋል። እንዲህ ነው ፍቅር ይታገሳል፣ በጎነት አለው፣ ቸርነት አለው እያለ የሆነውንም ነገር ያልሆነውንም ነገር ቫሊዩንም ያስረዳቸዋል። እና ምን ልልሽ ፈልጌ ነው አንዳንዶች እቺን የቅዱስ ጳውሎስን የተናገራትን ነገር ፍቅርን ዲፋይን ማድረግ ያደርገው ይጠቀሙታል። ለምሳሌ ባንቺም በሙያሽም እስኪ ዴፊኒትሊ ቴል ሚ ብዬ አምናለሁ። ፍቅር ማለት ምን ማለት ነው የሆነ ሰው ብሎ ስጠይቅ ፍቅርማ ትዕግስት ነው፣ ፍቅርማ ቸርነት ነው፣ ቻሪታብል መሆን አለብን። ግን እሱ እኮ ብቻ አይደለም። ችግሩ ምን መሰለሽ ሳይሆን ቀርቶ ሳይሆን ግን ሌሎች ያሉትን ነገሮች ግን ሰብስቦ መጥቀስ ግን አልቻለም። ፍቅር በጎነት ብቻ አይደለም፣ ቸርነትም አይደለም፣ ይቅርታም አይደለም። ብቻ የምትል ቃላቶች መሀል ላይ ካስገባንባቸው ችግር ያመጣሉ። ምክንያቱም ሌሎችም መገለጫ ነገሮች አሉት ፍቅር፣ ሌሎችም የሚያካትታቸው ሰብስቦ የሚይዛቸው ነገሮች አሉ። አንዳንድ ሰዎች ደግሞ በዛ መንገድ ፍቅርን በመገለጫዎቹ ኢንተርፕሬት ያደርጉትና በቃ ፍቅር ማለትማ ይሄ ነው፣ ፍቅር ማለት ከዚህ ውጭም ሊሆን አይችልም ወደሚል አይነት መደምደሚያ ወስደው በቃ ዝግት ያደርጉታል። ለዛ እንዲመቸንም ጭምር ነው ፍቅር ማለት ምን ማለት ነው ለምንባለው ጥያቄ በቃ አንዲፋይነብል የሆነ ነገር ከአንዲፋይነብል የሆነ ነገር ጋር አብሮ ሆኖ ሴንስ ይሰጣል። ትርጉም ያጣንለት ነገር ከሌላ ትርጉም ያጣንለት ነገር ጋር በቃላት ማስረዳት ከከበደን ነገር ጋር ግን አብረው ሴንስ ሰጡ። እንደውም ብዙ ደከመን እንጂ የሚከርምሽ ፍቅር ራሱ ምን ማለት ነው የሚለው ትርጉም ሌሎችም ሰዎች እኮ ሲናገሩት እናገኘዋለን፣ ቃላት የሌለለት ነገር እንደሆነ ማለት ነው። አሁን ለምሳሌ ቲጂዬ ሚኩን ምን ያክል ለምትወጂው ብለሽ ኧረ ቃላት የለኝም ምን የምትይ፣ ምክንያቱም የምትናገሪው ነገር ስለ ፍቅርሽ መግለጽ በስነ ስርዓት ኮምፕሬንድ አድርጎ የሚሰማንን ስሜት እና የውስጣችንን ፍላጎት አይናገርም። ሰው ፍቅር ቃላት አልባ መሆኑን እንኳን ሌላ ነገር ፈልገን ቀርቶ ለእኛ ሚኒንግፉል ነው ብለን ያሰብናቸው ሰዎች ጋር ስለሚሰማን ስሜት እንኳን ልንናገርለት ቃላት የምናጣለት ነገር ነው። በዛ መነሻ ደግሞ ፍቅርን በቃል የማንገልጠው ከሆነ በቃ በስራ ነው ልንገልጠው እንችል፣ በማድረግ በሆነ ድርጊት ሊገለጥ ይችላል። እነዛ ቀደም ያልናቸው የፍቅር መገለጫዎች ናቸው ያልናቸው ሰዎች ነገሮች አሉ አይደለ? እነዛ ነገሮች እኮ እንዲያውም ሰው ራሱ ለሌላ ሰው ፍቅር ይዞታል መሰለኝ ሳይል የሚቀርባቸው ናቸው። አሁን የሆነች ልጅን ወድጄ በጣም የምታዘዛት ብሆን ግን አፋውጥቼ ወድጃታለሁ ብዬ ባልነግርሽ አንተ ልጅ ግን ሳይህ ሳትወዳት አትቀርም። ስለታዘዝኩላት እኮ በጣም ቸር ብሆንላት፣ በጣም ቅን ብሆንላት ከለሌላ ሰው ከማደርገው ጨምር የሆነ ነገር ማድረግ ከጀመርኩ አንተ ልጅ የሆነ ነገር አለ ማለት ነው ኦር ይሰማሃል ብለን እናገር። አየሽ በድርጊት ነው የሚገለጸው ማለት ነው። በአፋ አውጥቶ ከተናገረው ጥሩ ነው፣ ግን በአፋ አውጥቶ መናገር የከበደው ደግሞ አለ። አሁን ለምሳሌ እግዚአብሔር ሰዎችን የሚወድበትን የፍቅሩን መጠን ማንም ሰው ኮምፕሬንድ አድርጎ በቃላት ሊገልጸው አይችልም። ራሱ እግዚአብሔር እኛን እንዴት እንደሚወደን ራሱ ያሳየን በድርጊት በስራ ነው። መፍጠሩ ፍቅር ነው፣ ማኖሩ ፍቅር ነው፣ ማቆየቱ ማኖር ኤግዚስት ማድረግ ነው ብለን እንኳን ብንገልጠው ማቆየቱ ደግሞ እንድንኖር መፍቀዱ፣ እንድንተነፍስ፣ እንድንንቀሳቀስ። ምክንያቱም አብዛኞቻችን እንደተደረገልን ፍቅር የምንመልሰው ግብረ መልስ የመውደድ መስሎ ስለማይታይ እና ስላልሆነም ጭምር አንሌስ ኦልቲሜት የሆነ ያንን ሁሉ ሸፍኖ ሊሸከም የሚችል ፍቅር ከሌለ በቀር የሆነ ሰው መሰበሩ አይቀርም። እሱ ግን በመፍጠር በማኖር በማንቀሳቀስ በመጨረሻ ደግሞ እንደኛ ደግሞ አስተምሮ ከሆነ ሰው እስከ መሆን ደረጃ ምንም ሊያስገድደው የሚችል ነገር ስለሌለ ነው። እኛም ስንናገር ራሱ የሚገርምሽ ኃያል ወልድን ኃያል እግዚአብሔርን ፍቅር ከዙፋኑ ሳበው። ያንን የሆነውን መዝሞራይዚንግ የሆነውን እኛ እንኳን ብንሄድበት የምንለውን ዓለም ወደዚህ ትቶት የወረደበት ምክንያት ፍቅር ነው። ያን ማንም ሰው ኮምፕሬንድ ሊያደርገው አይችልም፣ በቃል ሊገልጸው አይችልም። ግን በስራ እናውቀዋለን። በቃ በስራው አየነው፣ ሲወለድ አየነው፣ ሲያድግ አየነው፣ ሲጠመቅ ይሄ ሁሉ ለእኛ ብሎ አደረገው። መጨረሻ ላይ ደግሞ ምን ብሎ አጠነከረው መሰለሽ?
ለሌላው ሰው ነፍሱን ቤዛ አድርጎ መስጠት የፍቅር ሁሉ የመጨረሻ ምልክት እንደሆነ ነገርን በፈውጡት እና ኦኬ ስለዚህ ስለሌላ ሰው ዋጋ መክፈል ስለሌላ ሰው ስላለን ፍቅር መስዋዕትነት መስጠት ለካ እውነትም አልቲሜት የሆነ የፍቅር ጥግ ነው እንዴ ስንል ተናግሮ ደግሞ አላቆመም አደረገው ለኛ ሲል ደግሞ ሞተና ይሄው ስለዚህ ሰው የሆነ ፍቅርን ዲፋይን ሊያደርገው የሚችለው በንግግሩ በሚገልጻቸው በጣም ውብ በሆኑ ቃላቶች ብቻ አይደለም በተግባር ውብ የሆኑ ቃላቶች በጣም ብዙ አሉ አይደል ፍቅር የተገለጠባቸው በጣም በቃ በተለይ በዓለም ጸሐፊያንም በመንፈሳዊው ዓለምም ባሉ ደራሲያን ጸሐፊያን ማለት ፍቅር እንደዚህ ሊገለጥ ይችላል እንዴ እስከምንል ድረስ እኛ እንኳን ለሌሎች ፍቅር እንዳለን መግለጫ መንገድ አድርገን እስከምንጠቀሙ ድረስ ግን ያ ተግባር ሊሆን የመጨረሻው ቁንጮ ያለ ተግባሩ ማንም ሰው በንግግሩ ብቻ ወዳለው ቢል እንዴትስ ይታመናል? እኔና አንቺ አሁን ለምሳሌ ዘላለም ትወደኛለህ ብለሽ እንዴት ይጂ አዎ በጣም ነው የምወድ ከዛ በኋላ ከወደድከኝ ብለሽ ነው የምትቀጥይ ልጆቻችንን እንኳን እኮ ከወደድከኝ የምትወደኝ ከሆነ ብለን ከዛ ተግባር እናስቀጥላለን ለምን አክሽን የሌለው ፍቅር እንዴትስ ሊታወቅ ይችላል? ብዙ ሪሌሽንሺፖች ላይ ራሱ እኮ በጣም ከባድ የሚያደርገው ምን እንደሆነ ታውቂያለሽ? አወዳታለሁ እኮ እወደዋለሁ እኮ ይላል ከዛ በኋላ ግን በቃ እንዴት ብዬ ግን ኤክስፕረስ ላደርገው እንዴት ብዬ ላውጣው ተግባር ላይ ግን ችግር አለብኝ ያ ኦፖዚት የሆነው ሰው ደግሞ ተግባሩን የሚፈልግ የምትወደኝ ከሆነ ደግሞ እንዴት ይሄ ሊከብድህ ይችላል እንደዚህ አድርገው እንደዚህ ሆነው እንደዛ አድርገው ይላል እና ዲፋይን ማድረጉ እንዲህ ነው ብሎ ለመናገር መክበዱ ቢከብደንም በቃ በአጭር አማርኛ አስረዱት ተብለን ቢያቅተንም ፍቅር ግን ከቃላት በላይ እንደሆነ በተግባር እንደሚገለጥ መገለጫዎቹ የፍቅር አንድ አትሪቢዩቶች ሆነው ወይም ደግሞ ግብአቶች ሆነው ሊያገለግሉ እንደሚችሉ ግን ቢያንስ በጥቂቱ በዚህ መናገር እንችላለን ብዬ አስባለሁ። ሰው ግዴታ ሰልፍ ላቭ በነገራችን ላይ ሊኖረው ያስፈልገዋል ወደደም ጠላም ማለት ህጉ ራሱ በነገራችን ላይ ስለ ሌሎች መውደድ ሲናገር ስለ ራስ መውደድ መጀመሪያ አንስቶ አሁን ብዙ ጊዜ የምናውቀው ህግኛ 10ቱ ትእዛዛትን ነው አይደለ ምናልባት ያው ብዙዎቻችንም እናውቀዋለን እና እዛ ላይ ያለው የመጨረሻዎቹ ህጎች ውስጥ ምንድነው የሚለው አንደኛው የባልንጀራህን ቤት አትመኝ ይላል ከዛ ልክ ሲጨርስ ምን እንደሚል ታውቂያለሽ ባልንጀራህን ይልና ውደድ አይል እንደራስህ አድርገህ ውደድ ይላል ሶ ኢን ኦርደር ቱ ላቭ የሆነን ሰው መጀመሪያ የራሴን መጀመሪያ መውደድ አለብኝ ጤናማ የሆነ ሰልፍ ላቭ ማለት ነው ያንንም ስክሪፕቸራሊም መጽሐፍ ቅዱሳችንም በደንብ ሰፖርት ያደርገዋል ሰልፍ ላቭን እኛ ገንስት አይደለም በነገራችን ላይ ግን ወደ ጣዖትነት ይሄ እኔ ካልሆንኩኝ ሌላው ለምን ያስፈልጋል ወደሚና ነጠግግን ከገባ ይሄ አደገኛ ነው ብለን እኛም እንናገራለን ግን የምናመሰግናቸው ምስጋናዎች ውስጥ አሁን ለምሳሌ መዝሙረ ዳዊት ላይ ግሩምና ድንቅ አድርገህ ስለፈጠርከኝ አመሰግንሃለሁ ይላል እኔ ራሴን የምወደው የሚያስወድድ በጣም ብዙ ነገር ላይኖረኝ ይችላል ግን ግሩምና ድንቅ አድርጎ ፈጥሮኛል ይሄ አንድና ይብል ነው በቃ ምንም ላደርገው አልችልም እንኳን እኔ ቀርቶ እንደኔ የተፈጠሩት ሌሎች ሰዎች እንኳን በራሳችን አፈጣጠር እኮ እንደነቃለን ሁሌም አየሰው ልጅ እንላለን ሰው እኮ በቃ በርበራሃት ጨርሰው እያለን ስለዚህ ግሩም ነው ድንቅ ነው ለዛ ሰልፍ ላቭ ያስፈልጋል የመጀመሪያው እሱ ነው ሰው ራሱን መውደድ አለበት ፈጣሪ ስለፈጠረው ስለሚያኖረው ለሁሉም ነገር ገዢ አድርጎ ስላስቀመጠው በጣም ነው የሚገርምሽ የኛ ቤተክርስቲያናችን በአጽንኦት ከምትናገራቸው ነገሮች መካከል ሰው ያለበትን እግዚአብሔር የወደደውን ልክ እንድንረዳው ስታደርገን አሁን እኛ እንዴት ነው ለዚህች ዓለም ገዢ ሆነ እስኪ እንደው ለራስሽ ዝም ብለሽ ብታስቢው እኮ ከኛ የሚበልጡ ነገሮች ሳይኖሩ ቀርተው ነው አሁን እንደው ድንጋዩ ሌላው ነገር ታዩ ፊዚካሊ ሊበልጠን የሚችለው ማለት ነው ግን እንደው ከኛ ትንሽ ሳይንቲፊክሊም ትጠጋጋላችሁ የምንባለው እንስሳት ናቸው አሁን እኔና አንቺ እንደ አንበሳ እንኳን እኮ ጠንካራ ቆዳ የለም እንደ ነብር ቡጭቅጭቅ የሚያደርግ ጥርስ የለም እንደ እባብ ስኪን ከቆዳችን ሲፈርስ ወይም ደግሞ
ስናረጅ እባብ አባቶቻችን ሲናገሩ በጣም ሁለት በሚያጣብቁ ድንጋዮች መካከል ታልፋለች እና የሚገርምሽ አውቃ ነው 40 ቀን ትጾማለች ምንም ነገር ሳትበላ እባቡ። ከዛ በኋላ በጣም ኤክስክሩሺቲንግ የሆነ ፔን ላይ ስትደርስ ማለትም ደግሞ ያንን ሰውነቷን ለማደስ አይነት ሌቭል ላይ ስትደርስ ጠባብ የሆኑ ድንጋዮች መካከል ላይ ስትሄድ ጠባባቦቹ ድንጋዮች ናሮፓዝ ስለሆነ በጣም ጠባብ ስለሆነ ቆዳዋን ይልጠዋል። ቆዳዋ በተላጠበት ቅጽበት አዲስ ቆዳ ይመጣለታል። ስለዚህ ራሷን ሪኒው አደረገች። እኛ ይሄ ጥበብ የለንም። አሁን 40 ቀን ጾሞ በድንጋይ መካከል የሚያልፍ ሰው እኛ እናውቅ። ኢንቴሊጀንት ናቸው ልልሽ ፈልጌ ነው። እንደው ሌሎች እንስሳት እንደ ንስር ከላይ በረን መሬት ላይ ያለ ነገር እንኳን እንዲህ ፍጥጥ ብለን ማየት አንችልም። እኛ እንዴት ታዲያ እነዚህን ሁሉ ገዢ ሆነ ማለት ሲንታሰብ እኮ ከነዚህ ሰዎች አንፃር ምናልባት ወር ፍጥረታት አንፃር በጣም ደካማዎቹ እኛ ግን በጣም ደካማዎቹ የሆነው እኛ በጣም ኃያላን የሆኑትና እኛ እንኳን የምንፈራና የምንደነግጣቸው ገዢዎች እንድንሆን አድርጎናል ይላል ቅዱስ ባስልዮስ። እና ይህ እግዚአብሔር ፍቅር መገለጫ ነው። የሰው ብቻ ራሱን ሊወድበት የሚችልባቸው ምክንያቶች እነዚህ ብለን ልንጠቅስ እንችላለን። ልክ ሰው ራሱን ከወደደ በኋላ ቀጣዩ ባልንጀራህን መውደድ። ባልንጀራ ማለት ባለ እንጀራ አብሮህ የሚበላ አብሮህ የሚጠጣ ባለ ጋራ which means ሚስት፣ ባል፣ ልጆች፣ ጓደኛ፣ ዘመድ፣ ወገን አላራቅ ነው ራሱ። እነሱን መውደድ ደግሞ ይመጣል። ያም ሰው በጣም ብዙ ከባባድ ነገር አለ። እንደ አንድ ቤተሰብ ውስጥ ብንኖርም የማያስወድድ አመል፣ ደስ የማያሰኝ አይነት ከኛ ጋር ሊሄድ የማይችል ብዙ ነገር አለ። እነሱን መውደድ አለ። ከዛ በኋላ ነው ጠላትን መውደድ የሚመጣ። አሁን ብዙዎቻችን እርከኑንም ስለማናልፈው ቶሎ ብለን የምንጨነቀው ከመጨረሻው እንዴት ጠላቴን አልወደድኩም ስንል እኛ መጀመሪያ ራስን ትወዳለህ ወይ? ራስን ከወደድክ አንደኛ ለአንተ የሚጠቅመውን ነገር ማድረግ አንድን አይብለው። ስለዚህ ይሄ ከአንተ ጋር ኃጢአት አትስራ፣ በደል አትስራ የሚባል ንግግር አናደርግም። ለምን? ኃጢአት አንተን የሚጎዳት መሆኑን ካወቅ የሚጎዳ መሆኑን ከተረዳ ራስህን ስለምትወደው ብቻ አታደርገው። ከዛ በኋላ ደግሞ ሌላውን መውደድ ያለው ሌላውንም መውደድ ይሆን። እኔ ራሴን ስለምወድ ራሴን የማልበድል ከሆነ ለምን ሌላውን እበድላለሁ? አልበድልም። ምክንያቱም እኔ ራሴን እወዳለሁ፣ ራሴን አከብራለሁ፣ ለተሰጡኝ መመሪያዎች እገዛለሁ። ከዛ በኋላ ጠላቶች ላይ ይመጣል። ጠላቶቻችን ላይ በጣም ከባድ የሚያደርገው ምንድነው? አንደኛ እኛን አይወዱንም። እንደው ለመውደድም ምክንያት የላቸውም ልልሽ ፈልጌ ነው። ሁለተኛ አይፈልጉንም። መውደድ አንድ ነገር ነው፣ መፈለግ ሌላ። አይፈልጉንም። ሶስተኛ ደግሞ በፍቅራችን ውስጥ ያለውን ምንም አይነት መገለጫ ነገሮችም ደግሞ ያጥላሏቸዋል። አንድ ሰው ሌላውን ሰው ሲወድ የሚያደርጋቸውን መልካም የሆኑ ነገሮች በሙሉ የሚጠላን ሰው በምንም አይነት መንገድ ስለሚወደኝ ነው ይሄን ያደረገው ብሎ ለማሰብ አይፈልግም። ኦር ቢያስብም አይፈቅድም። ለምንድን ብሎ ያጠለሸዋል ጭምር። ስለዚህ እነዛ ነገሮች በሙሉ በፍቅር ኃይል የሚሰበሩ ናቸው። ልክ ክርስቶስ መጀመሪያ ሰው ሆኖ ሲመጣ ወዳጆቹን እንዲወደድ እግዚአብሔር ራሱ ፍቅር ስለሆነ ስለ ራሱ ፍቅር እናወራለት አንችልም። የእሱ ፍቅር ነው ለእኛም ተጋብቶ እርስ በርስ የሚያዋድድ። ግን እሱ ሌቭል 1 ሌቭል 2 ባይሆንም እንደው ካደረገው ብንማርበት ግን ከሆነ ወዳጆቹን የወደደው ህዝቡን አብሮት የሚኖሩ ድሆች ጋር አብሮ አለ፣ ህመምተኞች ጋር አብሮ አለ፣ ሰው የማይፈልጋቸው ጋር አብሮ አለ፣ ከሚፈልጋቸውም ጋር አለ። አንዳንዴ የእግዚአብሔርንም ፍቅር በነገራችን ላይ እንደው ካደረገው ነገሮች አንጻርም ስንመለከተው መጠንቀቅ አለብን። አንዳንድ ሰው ምን አይነት ሀሳብ አለው መሰለሽ? እግዚአብሔር የሚወደው የተናቀውን፣ የተከፋውን፣ የተጨቆነውን ባለጠጋ አይወድም። የሚያስብ ሰው አይወድም። የሆነ ደና ነገር ያለው አይወዳ ብሎ ነገር የለበት። ሁሉንም የሚወደው ሁሉንም የሚወደው ለእነዚህኞቹ ስፔሻል የሆነ ፍቅር የሚሰጣቸው ወይም ደግሞ የበለጠ ቅርበት የሚሰጣቸው ለምንድን ነው? እነዚህ ሰዎች ፍቅር በማጣት እየተጎዱ ስለሆነ ሌሎች ይሄ ራስን መውደድ ማህበረሰቡን ወር ደግሞ ባልንጀራን መውደድና ጠላትን መውደድ ያለው አለ አይደለም፣ ለእነዚህ ሰዎች እየተደረገላቸው አይደለም። ስለዚህ ቢያንስ እሱ ሲወዳቸው ተስፋ ይሰጣቸዋል።
ቢያንስ እሱ አብሯቸው ሲሆን ሌላ ሰውም አብሯቸው ሊሆን የሚችል እድል እንዳለ ይሰማቸው። ስለዚህ አብሯቸው ይሆናል። መጨረሻ ላይ እኮ ነው ክርስቶስ ጠላቶቹን ሲወድ አየን። መከራ ሲያሰቃዩት፣ ሲያንገላቱት፣ ኢቨን ሁሉንም ነገር እንኳን አሸንፏቸው ከሄደ በኋላ ጠላቻቸው እኮ አላቆመም። እነሱ ቀጥሎላቸዋል በደንብ አድርጎ። ግን እሱ ለጠላቻቸው ሁሉ ግብረ መልስ እንዲሆን የእነሱን ጥላቻ በጥላቻ፣ የእነሱን ክፋት በክፋት፣ የእነሱን እንዲህ መሆን የበለጠ ደግሞ ክፋት በማድረግ ሊመልስላቸው አልፈለግም። ፍቅር እንደዛ ስለማይገለጥም ጭምር ነው። በነገራችን ቅድም ያልናቸው የነዛ የቅዱስ ጳውሎስ መልእክት ላይ ያሉት ቆሮንቶስ ላይ አንደኛ ቆሮንቶስ ምዕራፍ 13 ላይ በቃ ክርስቶስ ዲፋይን አድርጎት ብቻ ነግሮት ሳይሆን ኖሮት አሳይቶ ታግሷቸዋል፣ በጎ ነገር አድርጎላቸዋል፣ ፈልጓቸዋል፣ ሁሉም የሚቻለውን ነገር በሙሉ አድርጎላቸዋል። ግን እነሱ በዛ አይነት ፉልፊልመንት ደረጃ ክክል ሊሆኑለት አልቻሉም።